ብዙዎቻችሁ ጋር የውሃ ማጣሪያችሁ ውሃ ያፈሰሰ የቤታችሁ ምንጣፍ ሙሉ አድርጎታልና በዚህ ምክንያት አስቁማችሁትም ሊሆን ይችላልና ዛሬ በ10 ብር ብቻ እንዴት ራሳችሁ ማስተካከል እንደምትችሉ አሳያችኋለሁ። ቪዲዮውን ላይክ ሼር ያደርጋችሁ በደንብ ተከታተሉ። የሚያሳዝነው ነገር ደግሞ የቱ ጋር እንደሚያፈስም እናንተ በጭራሽ አታውቁትምና እንታረጋላችሁ። መጀመሪያ እንደዚህ ጀርባውን ታዞሩታላችሁ። እዚች ጋር እንደምትመለከቱት ክዳን ነገር የምትዘጋ የምትከፈት ክዳን ነገር አለች። የሙቀውን ውሃ አንዳንዴ ማጣራት ስትፈልጉ እዚህ ከፍታችሁ የምታጸዱበት ቦታ ነችና አንዳንዴ ምናልባት ከፍታችሁ በመዘጉበት ሰዓት እንደዚች አይነት ነገር የራሱ እንደዚች አይነት ክዳን ነገር አለችውና ውስጡ ላይ እንደዚህ የምትገባ እሷን ጥላችሁ ክዳን ዋናው ክዳን ይመስላችሁ በዚህ ተዘጉታላችሁ። በዛ ሰዓት ደግሞ ውሃ እናንተ በማታዩበት መልኩ በዚች ጋር ቀስ እያለ ነው የሚፈሰውና ቤታችሁ ቀስ በቀስ ምንጣፉ እንዳለ በስብሶ ነው የምናየው። እና ምን ታረጋላችሁ እናንተ እቺኛዋ ጠፍታ ከሆነ እቺኛዋ ክዳን ጠፍታ ከሆነ የ10 ብር ማስቲካ ብቻ በመግዛት እናንተ እንደዚህ የታኘከ ማስቲካ ውስጡ ላይ መጀመሪያ እንደዚህ ፕላስቲክ ነገርም ሊሆን ይችላል እንደዚህ በደንብ ከታችሁበት እንደዚህ አድርጋችሁ እንትኑን ካዘጋጃችሁ በኋላ ክዳኗን መልሳችሁ በደንብ አድርጋችሁ ተዘጉታላችሁ። ከዛ በኋላ ምንም አይነት ፍሳሽ አይኖረውም። ሐላሎች ነን። ለእንደዚህ አይነት ጠቃሚ መረጃዎች ላይክ እና ፎሎ ማድረጉ እንዳይረሱ። እናመሰግናለን።